ብዙ ሰዎች ስለ ኤሪያ 51 ያወራሉ። ነገር ግን ሚስጥሩን የሚያውቁት በጣም ጥቂት ሰዎች ናቸው። እናንተ ያንን ሚስጥር ማወቅ የምትፈልጉት ውስጥ ናችሁ? ሰላም ቤተሰቦች፣ ሁሉ መልካም? ሰላም ወንድሜ፣ ሁሉ ሰላም አለን። ኤሪያ 51 የብዙዎች ሰው ጥያቄ ነው። በ1955 ላይ በፕሬዝዳንት ሃይዘንሃወር በሳቸው ነው የተቋቋመው። ኤሪያ 51 በአየር ኃይሉ ቁጥጥር ውስጥ ነው ያለው። በአሜሪካ አየር ኃይል ውስጥ ነው። የሱ አንዱ ክንፍ ነው ማለት ነው። አንዱ ዊንግ ነው። ኤሪያ 51 የሚገኝበት ቦታ ራሱ ኔቫዳ የምትባለው ስቴት ላይ ነው። በጣም በረሃማው ቦታ ላይ ነው። በኤሪያ 51 አካባቢ ማንም ሰው መቅረብ አይችልም። በጣም በአቅራቢያው ያለው መንደር 40 ኪሎ ሜትር ርቀት ላይ ነው ያለው። ትልቅዬ መንደር ነች። ከአንዳንድ ትላልቅ ከተሞች ደግሞ በ150 ኪሎ ሜትር ርቀት ላይ ነው ያለው ኤሪያ 51። ምንድነው ኤሪያ 51? እዛ አካባቢ መቅረብ አትችልም። ምንም አይነት ሚስጥርም የማወቅ መብቱም ወይም ደግሞ ማወቅ አትችልም። የገባ ሰው ሁሉ ማይወጣበት ቦታ ነው። አየር ኃይሉ እነ ዩ2 አይነት አይሮፕላኖችና ከራዳር ውጪ የሆኑት አይሮፕላኖቹ እዛ ቦታ ላይ የሚያመርትበት ቦታ ነው። በተለይ ለአየር ኃይሉ የሚጠቅሙት ትላልቅ የስለላ አውሮፕላኖች እዛ ቦታ ነው የሚገጣጠሙት። በቃ እቺ ነች እንደሚስጥር ተደርጎ የሚነገረ። ነገር ግን አንዳንድ ሰዎች ኖ ይሄ ነገር እሱ ብቻ አይደለም፣ እነዚህ በራሪ አካላቶች የሚባሉት ዩፎዎችም መገኛ ነው። አሁን ሰሞኑ በቅርብ ፕሬዝዳንቱ ስለ ዩፎ ሚስጥር እና ለህዝባችን ነግራለን እንደዚህ ምናምን ይያሉ ሰምተናል አይደል? አሁን በዚህ ወቅት ላይ ማለት እዛ ነው አሉ ተብሎ የሚታሰበው ብዙ ኮንስፒረሲ ቲዮሪ እዛ ቦታ ላይ የሚተገበርበት ቦታ ነው። የሴራ ንድፈ ሐሳብ የሚሰራበት ቦታ ነው ኤሪያ 51። ትላልቅ አውዳሚ መሳሪያዎቿ የሚመረቱበት ቦታ ተብሎ የሚታሰበው። አይ የለም ይሄ ነገር ሳክስ ነው፣ ምንም አይደለም። ብዙ ጊዜ እነዛ ሲሞከሩ ከራዳር ውጪ የሆኑ መሳሪያዎች እና በጣም ፍጥነት ላይ ያሉ መሳሪያዎች አይሮፕላኖች ሲወጡ ሲገቡ ሰዎች ከርቀት እያዩ ዩፉ ናቸው ብሎ እያሉ ነው እንጂ ሳክስ ነው። ኤሪያ 51 ምንም የዚህን ያህል አደገኛ የሚያስብለው ነገር የለም።